አቤት እስላም የወሬኛው ቤት ነው። አዎ የወሬኛው ቤት ነው። ምን ነበር እናቴ? ገላለው መንችልስ ነበር የላከኝ። የቤት ሰራተኛ ፈልጋለሁ ልጄ ታፈሱ ለበዓል ሄዳ ቀረችብኝ ብየው ነበር። እኔ እኮ የቤት ሰራተኛ ነው የፈለኩት። እኔም እኮ ለዛ ነው የመጣሁት። ምንም ሀሳብ እንዳይገባሽ። ይኸውልሽ እስከ ማስተርስ ድረስ ተምሬያለሁ። የመጀመሪያ ዲግሪ በአካውንቲንግ፣ ሁለተኛው ደግሞ በማኔጅመንት ነው የተማርኩት። ይቅርታ የቤት ሰራተኛ ነው የፈለኩት። ይቅርታ ልምድ አለሽ እንዴ? በደምብ ነው። አንድ ድርጅት ለተከታታይ 3 አመታት ሰርቻለሁ። ልምድ ያልኩሽ ቤት ውስጥ አጎንብሰሽ ቤት ሞልወል፣ ያለ ማሽን ልብስ ማጠብ፣ እንዲሁም ደግሞ ልብስ እያጠብሽ ልጅ የመያዝ ልምድ አለሽ ወይ ነው ያልኩት። አዎ በደንብ ነው ያለኝ። እኔ የምልሽ ይሄ ሁሉ ልምድ ካለሽ ታዲያ ለምንድን ነው ሰው ቤት መቀጠር የፈለግሽው? ይሄንን ስራ ለመስራት ስወስን በጣም ብዙ ሪሰርች ሰርቼ ነው እና ተቀጥሮ ከመስራት የቤት ሰራተኝነት ያዋጣል ብዬ ነው ወደ ስራ የመጣሁት። በደሞዜ የቤት ኪራይ ከፍዬበት፣ ምግብ በልቼበት፣ የታክሲ አውጥቼበት ከምንም አይበቃም። ይኸውልሽ መስከረም ላይ ተቀምጬ የሰኔን እየተበደርኩኝ ነው እየኖርኩኝ ያለሁት። ስለዚህ ይሄኛው ሻል አትሊስት ተቀማጭ ይኖረኛል ከእናንተ የሚከፈለኝ ገንዘብ ለሳ ነው። አያድርገውና ልቅጠርሽ ብል ስንት ብር ትቀጠሪያለሽ? ምንም ችግርሽ በቤታችሁ ስኬል መሰረት እኔ እስማማለሁ። ጭራሽ ደግሞ ከኔም በላይ ተማረች ሰራተኛ ኖራ። ይቅርታ እናቴ ይቅርብኝ። እሺ ይቅርብኝ።